ባለ ትዳር ወንድ ማውራት ምንድነው ተጋብተናል የምታወሪ ወንድ እኮ ያኔ ነው ያኔ ፍቅረኛ ነው ራስሽ ያርቃሽ እኔና እሱ እንደዚህ መሆናችን ስታይ ነው መጣ አንተ ዝም በል ያልኩ እኮ ነው እሺ ከተረጋጊ ታሽ ከፈልክሽ አንቺ ነሽ እዚህ ጋር መተሽ እኔና እሱ ያወራን ረፊ ይኸውልሽ መጀመሪያ ከመዝለ እንደዚህ ከመጮ በፊት ምን እንደሆነ አታውቂም ሲጀመር አንቺ ማለት ነው በጣም ወራዳ ነሽ ልንገርሽ በጣም ይገሽ እኔና እሱ ስሚኝ አንቺ ሰው መስከም ይልሽና አፍታሩም እንዴ ለምንድን ነው ሰው እንደዚህ የምታናገሪው በመሀል መግባት ትፈልጋለህ ምናምን ኮን እያለች አይቻሽ አናግሬ መጣመኝ እሱን ነው ስለለምን ስትለምን አንቺ ሲጀመር ደግሞ እኔ ያለው ልትጎጆአቺ ምን በቃ ልትጎጆ ትላለች እንዴ ምን የተናገረች ካፍሽ መጣቀል ምንድነው ስለሰራለ ምን አይኖርሽም በመሃላችን መጣሽ እንዴ ከዚህ ከምትሳደቢ አይታየም እንዴ ምን አይነት ነገር ያያረጋች እንደሆነ ሰላም ቤተሰቦች እንዴት ናችሁ አለውን እግዚአብሔር ይመስገን ሁላችሁ ባላችሁበት ሰላማችሁ ብዝት ይበልላለኝ ዛሬ መጥቶበት ነገር ምንድነው ባለፈለታ ትንሽ ሶሊያናን እንዳያቻት ከሆነ ያው አናግሬያታለሁ በስከክል ግን ሞር ደግሞ የበለጠ ደግሞ እንደሰውኛ ያለው ነገር ታረድቼ እነዚህ ነገሮችን ማስተካከል ልታስተካክል አሁን ካለችበት ነገር ላይ ጥሩ ነገር ስላልሆንኩኝ እኔም ከሸዊት ጋርም ያለው ነገር ላይም ጥሩ ስላልሆንኩኝ በቀባችሁ ለራሴም ጊዜ መስጠት እንዳለብኝ ሆኖ ሳለ ያረኩት ነገር ትንሽ ጥሩ ነገር አይደለም እና ይሄንን ነገር ለማስተካከል ዛሬ እኔ ሳልሆን ጀማል ጋር ደውዬለት ሶሊያናን እንዲህ ቦታ እንዲጠራልኝ እንዲቀጥርልኝ እና እኔም ደግሞ ስልኳንም ልኮልኛል እኔም ደውዬ እዚህ ቦታ እንድትመጣ ብዬ ጠይቄታለሁ ትመጣለች አሁን ላይ ያለውን ነገር በግልጽ ማውራት ስላለብን ነው ምክንያቱም በእኔ ምክንያት እንድትጎዳ አልፈልግም በእኔ ምክንያት እሷም ተጎድታ እኔም እንደተናገረችው ባለፈ እንደሰማችሁት ከሆነ ነገር ሊጸጸት ይችላል ዘበማራገው ነገር ሊጸጸት ይችላል ብላኛለች ገባችሁ ያ ነገር ደግሞ ትንሽ ውስጤንም እየረበሸው ነው እና ከዛ ነገር ደግሞ ራሴን ትንሽ ነፃ ማውጣት ስለምፈልግ እሷም ተጎድታም ደግሞ እኔ የምጠቀመው ነገር ስለሌለ ያን ነገር እንድታስተካክለው ዛሬ ያለው ነገር ሁሉንም ነገር በግልጽ እንትነላለኝ አሁን ትመጣለች ትምጣና ያለውን ነገር እንግዲህ በግልጽ እናወራለን ያ ባለፍታም ሰው ስለነበር ነው በደንብ ለማውራት የሚያልተመቸኝ አንዳንዴ ሰው ሲሰበሰብ ትንሽ ይጨንቃል የምታወራው ሁሉ ይሳፋባል ምክንያቱም አዲስ ሰው ነች አዲስ ሰው መጣ አንተ ፊት እንዲህ ለማውራት ይከብዳል ይዘሃል እና እስቲ ትምጣና ዛሬ ያለውን ነገር እናወራለን እንግዲህ ከላይ የሚመጣ ሰው ይታየኛል እነሱ ናቸው መሰለኝ እስቲ ኮኑም እንግዲህ እንዴት ናችሁ ባለፈለታ አስቀየምኳችሁ ሰላም ነው ባለፈለታ አስቀየምኳችሁ ጥሩ ስሜት ላይ ስላልሆንኩኝ ትረዱኛላችሁ ያስባል እንግዲህ እኮ አሁን ማለት ከሁለታችሁ በላይ እሷ ደግሞ ትረዳኛለች የምፈልገው እሱ ነው ዝም ብለን ብቻዋን እንጂ ልንላን ነበር ደግሞ ብቻዋን እንድትመጣ ነበር የፈለኩት እኛም ባለፈው የተፈጠረው ነገር በእኛ ምክንያት ነው እሷም የመጣችው እሱን እንትን ለማለት ነው በቃ አውሩ አይሻል ችግር የለም አሁን ሳይው በቃ ተረድቶሻል አሁን ላይ ትንሽ ተረጋግጬም ስለሆነ ገባ ደውዬም ጀማልን ደውዬ ነው እንዲጠራት የፈለኩት ተረጋግጬ ስለሆነ ለዛ ኮን አውሩ እሺ ሶሪያ እንዴት ነሽ ደህና ነሽ በጣም ደስ ይለኛል ስላገኘው እሱ ትንሽ ፍሬ የለውም ያው እኔ እንኳን የጠራሁሽ ለምንድን ነው ያው ያለው ነገር ባለፍታም ነገርሻለሁ አይደለ አሁን ላይ ደግሞ ሞር የበለጠ እንድታምኝበት ያው እኔ ዛለት የተናገርሽው አማርኛ ትንሽ ውስጤን ስለረበሽ ነው ገባሽ ምን እንደው ታውቂያለሽ አሁን ላይ በማይሆን ነገር ባርቂ ራሴን ባረግ አይጸጸተም ያልሽን ቃል አለ አይደለ ያቺ ቃል ለኔ ትንሽ ውስጤን ረብሻኛለች ለዛም ያገኘኝ ገባሽ በጣም ነው ውስጤን እንድረብሽው በቃ ሰላሜን ያጣሁት በሷ ቃል እኔ አንቺ እንድትጎጂም አልፈልግም ምክንያቱም ምንም ማይረክሽ ነገር የለም እኔ የፈለገ ያልክፉን ብታረጋግብኝም መጥፎን ብታረጋግብኝም ሰውነሽ እንድትጎጂ አልፈልግም ገባሽ እንደ ያ ነገር ደግሞ እኔ ይረብሸኛል አንቺ ተረጋግተሽ ነገሮችን ቆም ብለሽ እንድታስቢ ነው እኔ የምፈልገው ትልቅ የጠራሁሽ ነገር ለምንድን ነው ዛሬ ይሄንን ነገር ልነግርሽ ባለፈለታ ደግሞ እንደዛ መሆኜ መሄድ እንዳልነበረብኝ ሰተት እንደሆነ ይቅርታ ልጠይቅሽ ነው የጠራሁሽ ገባሽ ይቅርታ መስጠይቀህ ነገር እኮ አይደለም ያው ገፍትሬሽ መሄዴ ደግሞ ሰተት አይደለ ያ ደግሞ ሰተት ስለሆነ ያው እኔ ረበሽናል ብዬ ገምታለሁ ያው ጥሩ ስሜት ላይም ስላልኩኝ ነው ለዛ ነው አሁንም ደውዬ የቀጠርኩሽ ለዛ ነው እና ጊዜ ትሰጠኛለህ ማለት ነው እሱን እንግዲህ ወደ እንትን ምን ይሆናል ግን አሁን አንቺ ያልሻቸውን ነገሮች እንድታቆሚ ገባሽ ምክንያቱም ምንድነው የራሴ እንዲላል ያልሽው ነገር ያ ነገር ተገቢ ስላልሆነ አሁን ላይ ያለውን ነበር ደግሞ አሁን ላይ ያለውበትን ህይወቴንም ታውቂያለሽ ከሸዊት ጋርም ሰላም እንዳልሆነ ታውቂያለሽ
ግን ያው የፈለገ ያህል ሰላም ባንሆንም ግን ኦሬዲ አልተለያየንም እኔና እሷ ታውቂያለሽ አይደለ እኔና እሷ መሀል ጸብ ነው የሚፈጠረው ሰው ሆኖ ደግሞ ይጣላል በዛ መሀል ደግሞ እኔ አንቺን እንድትጎጂ አልፈልግም ያልተረዳኝ ነገር ማለት ነው እኔ ያኔ እንድትሆን ብቻ ምናምን ማለት ጉዳት ውስጥ እንድገባ ምናምን አልፈልግም በቃ ምንም ባላገኝም ግን በቃ ሁሌም እንደዚህ አይነት ነገር ላይ ይቀጥላለሁ ማለት እንዴት ነው በቃ ካንተ መልስ ጠብቂም አይደለም ጀስት ጊዜ እንድትሰጠኝ ምናምን ነው እንጂ ይሁን በቃ እኔ አሁን እንኳን እዚህ ጋር ስላወራኝ በቃ ምን ያህል ደስ እንዳለኝ ልነግርህ እረዳሻለሁ አንቺ ጋር ያለው ስሜት አውቃለሁ እኔ ጋርም ከዚህ በፊት ስለነበር ማለት ነው ገባሽ ካሳለፍኩት በፊት ያ ሁሉ ነገር ከመፈጠሩ በፊት እኔ ጋር ነበር እንደዚህ ስሜት እረዳሻለሁ ስለተረዳሁሽም ነው ነገሮችን ቆም ብለሽ እንድታስቢ ይቀጥልሽ የደወልኩሽ ገባሽ ስለዚህ ማልተገራ ሰው እዚህ በኋላ ጊዜ ተሰጥቶሽ እንግዲህ እግዚአብሔር እኔ ምንም ነገር አላስቸግርም ብቻ ጊዜ ስጠኝ እሱን ነገሮች ካሁን ቢሆን እኔ ለራሴ ትንሽ ጊዜ መስጠት ስለነበረ ምን ብዬ ነበር እንኳን ብልጥ ነበር ሸዊት ጓደኛዬ ነች ፍቅረኛዬ ነች አይደለ ከሷ ጋር እንኳን ተጣልተናል አብረን እንጣላለን እንታረቃለን ግን ምን እንደምንለሽ አንቺና እኔ ምንም አይነት ነገር የለንም አይደለ እኔና አንቺ ምንም አይነት ነገር ሳይኖረን ከሸዊት ጋር ደግሞ ፍቅረኛዬ ጓደኛዬ ሆና ለሷ ያልሰጠዋት ነገር ላንቺ ቢሰጥሽ ምንድነው አንቺም በሰው ሆነሽ ማሰብ ትችያለሽ ይሄን ነገር እኔ እኮ እንድትሰጠኝ የምፈልገው ጊዜን ብቻ ነው አውቃለሁ ጊዜን ብቻ ስጠኝ ቆይልሽ አሁን ላይ ደግሞ የምሰጠው ጊዜ ቢኖርኝ ለራሴ ነው እንዳይደብርሽ ለራስህ ጊዜ ይስጠኝ ለኔ ይስጠኝ እንዳይደብርሽ ለራስሽ ጊዜ ይስጠሽ ለራሴ ነው ጊዜ የሚያስፈልግ ለሌሎች ነበር ደግሞ ሸዊትም አሁን እዚህ እየመጣች ነው ለምን ትመጣለች አሁን ትደውልልኛለች ማለት አይቀርም ገባሽ እንደዚህ ሆነ በመተን ራሱ አይደለም በቃ ትደውላለች ላገኘት ለኛለች ገባሽ አሁን ይሄን እንኳን እንደዚህ ሆነ ብታይ እጄን እንኳን እንደዚህ ብታይ ሌላ ነገር ነው የሚፈጠረው ገባሽ ካንቺ ጋር ጥሩ ነገር ላይ ይፈጠር ይችላል ከኔ ጋር ጥሩ ነገር ወይ እዛ ጋር እየተፈጠረው ነገር አልጨረሳችሁም ማለት ነው ሄሎ ወይ ቆሜ ያለው አልገባኝም ግን ለምንድን ነው ሰው የመጣችው የምነግርሽ ነገር እንገርሽ ያው እኔም ጀምር እንድትመጣም አልፈለኩም ነበር ለካንቺ ያለውን ነገር በትክክል አንቺ አስረድቼ ምን ብዬ ጨርሼ ነበር እንድትወጣ የፈለኩት ገባሽ እኔ ቀጠልኳት ሰዓትና መሀል ላይ የእሷ መምጣት ማለት አስፈላጊ ነው እሱም መምጣት አስፈላጊነቱ አይደለም ይኸውልሽ ነው በቃ እንድትረጂኝ ብቻ ነው ፈልገው ገባሽ አሁን እዚህ ጋር መጣ ሌላ ነገር ተፈጥሮ አንቺ ምንድነው ነው ምናምን ከሚል ጥሩ ነገር አይፈጠርም ገባሽ ስለዚህ አንቺ እንድትረጂ የሚፈልገው ነገር ምንድነው በቃ ያለውን ነገር ነግሬሻለሁ አይደል አልገባኝ ምንድነው ብቻችሁን ምን እያደረጋችሁ ነው እያወራ ስለምን ያለውን ነገር እየነገርኳት ነው ያለውን ነገር እየነገርኳት ማስረዳት ያለብኝ እያስረዳኋት ካንተ ጋር ላወራት ማረጋጋት ምንድነው የሚረጋጋው የሰው ልጅ ማውራት እኮ መብት አለው ባለ ትዳር ወንድ ማውራት ምንድነው ተጋብተናል ሲጀመር በሁለታችን መካከል አይደለም የመጣሁት ነው ቤቢ ካንቺ ጋር አይደለም የመጣሁት ሰው እንደዚህ አታናግሪ እሱ ነው ላናገር የመጣሁት እስቲ ድጋሚ ምንድነው ሰው እንደዚህ አታናግሪ እሱ ልታወሪ ነው የመጣሽው የምታወሪው ወንድ እኮ ያኔ ነው ያኔ ፍቅረኛ ነው ገባሽ አይደለ ያኔ ፍቅረኛ ነው እዚህ ጋር መጣ ወደሃለሁ አበርኩልህ እንትን አልኩልህ ምን ማለት ነው ፍቅረኛሽ ከሆነ እኮ ካጠገቡ መራቅ አልነበረብሽም ራስሽ ያርቃሽ እኔና እሱ እንደዚህ መሆናችን ስታይ ነው የመጣሽው አሃ በመሃላችን እየገባሽ ነው ያለሽው አቺን ሰበብ አግኝተሽ አረጋቢ ማለት አንቺ ጋር ለማውራት ምን እንትን አይደለም በቃ አንቺ ጋር ለማውራት አይደለም ሲጀመር በስክክር አውሪኝ አንቺ ጋር ለማውራት አይደለም የመጣሁት ማሪ ቆይ ዝም በል አንተ ዝም በል እዚህ ጋር አንተ እዚህ ጋር ዝም በል ዝም በል ያልኩህ እኮ ነው እሺ ቆይ ተረጋጊ የምትሆኚው ነገር ልክ አይደለም እኮ እንዳልነካሽ ከፈለግሽ አንቺ ነሽ እዚህ ጋር መተሽ እኔና እሱ እያወራን ረፊ ልቀቀኝ አንቺ ምን ምናምን ምን አገባሽ ያገባሻል እንዴ ምን አገባሽ አይሻ ያረክሻለሽው ነገር ምን እንደሆነ አታየም መጀመሪያ ይኸውልሽ መጀመሪያ ከመዝለም እንደዚህ ከመጮህ በፊት ምን እንደሆነ አታውቂም ሲጀመር አንቺ ማለት ነው በጣም ወራዳ ነሽ ልንገርሽ በጣም ይሄን ቃል መናገር አልፈልግም ግን
እንዴት ነው ፍቅረኛ ያለውን ወንድ እንዴት ነው መለመን የምታቀርበው? አይደረግም እኮ አይደረግም። በክፍተት መግባት ፈልገሽ እኔና እሱ ስሚኝ፣ አንቺ ሰው መስከመልሽና አፍታሩ እንዴ? አያ ጓደኞቹ የሚሰሩት ስራ የኔ ጓደኞች አይደሉም። ስሚ ከማውራትሽ ከእንደዚህ አካፍሽ እንደዚህ ነቀል ከመውጣት በፊት ለምሮ እንደዚህ የምታረጊው አይደለም። ለምንድን ነው ሲጀምር እንደዚህ? ለምንድን ነው ሰው እንደዚህ የምታናገረው? በመሀል መግባት ፈልጋለሁ ምናምን እኮ ነው እያለች አለች። በመሀል እገባለሁ አለች። አንቺ ነሽ ጊዜ ስጪው እያለች እንጂ ሌላ ነገር ተናገራሻለች። ካፍሽ የሚወጣ ልክ ነው። ካፍሽ የሚወጣ ልክ ነው። አዎ ልክ ነኝ። ምን ነገር ለምን ታረጊያለሽ? የመጣችበት ነገር ታውቂያለሽ? ታውቂኛለሽ? ከዚህ በፊት እንተዋወቃለን እና አይቼሻለሁ። አንተዋወቅም አይደል? እኔ ላናግር የመጣው እሱን ነው። ስለለምነው አንቺን አይደለም ሲጀመር አታገኙም። ሲጀመር እኔና እሱ ማለት ነው። ለጭራሽ አንቺ ሲጀመር ደግሞ እኔ እያለሁ ልትጎጃች ምን ልትጎጁ ትላለች እንዴ? እንገናኛለን ብቻችንን ነው የምንገናኘው። ምን ሁለት ወንድ ይዘሽ እንደዚህ መጣሽ? ስሚ ምን እየሰራሽ ነው? እንደዚህ ነው ሰው የምትናገሪው እንዴ? ምን ተፈጥሮ ነው? ምንድነው? ምን ተፈጥሮ ነው? መልሽልኝ። እንዴ ሰው እንደምትናገር ያያችሁ ምንድነው የተናገረችው? ካፍሽ መጣቀል ምንድነው? ስለዚህ ለምን አይኖርሽም? በመሃላችን መጣሽ እንዴ? ከዚህ ከምትሳደቢ አይታየም እንዴ ምን አይነት ነገር እያደረገች እንደሆነ በክፍተቱ እየተጠቀመችበት ምንም አይነት የተፈጠረ ነገር የለም። ነገር መጀመሪያ እኮ ልጅ ከመጮ እንደዚህ ከመሳደብ ሰው የሰው እንደዚህ ከመዝለፍ ይልቅ ማለት ነው መተሽ ምንድነው ብለሽ መጠየቃችም እንዴ? አንተ ሲጀመር ብቻ ምን አስነበር? ምን ብቻ ምን ያገናኛ? አብረን አናገኛት የፈለገ ነገር ይሁን በቃ መጣች አይደለ? እሷን ብቻ ሆነ አይደል መጣችው? አብረው ነው አይደል ሲመጡ? ለምሮ ሰው ነው የማይሆን ቃል የምትናገሪው? ምንም ነገር አልተናገርኳትም። ሲጀመር ምንም አልተናገርኳትም። እንደዚህ ምን ሆነሽ ነው? ምንም አልተናገርኳትም። ወይ አንቺ እድሜ ልክሽን ሰው እንደዚህ አትዝልፊሽ። ስነ ስርዓት ይኑርሽ፣ ለሰው ክብር ይኑርሽ። ዛሬ እንደዚህ ሆንሽ፣ ነገ እንዴት ነው ህይወታችን እንዴት ነው የምናስተካክለው? ይሄ ቀስ ብሎ እየተደበቀ ያለ ባህሪሽን ተይ።